አንድ እድል ብቻ ስጠኝ አሁን እያሳለፍኩ ያለው ህይወት ለምክንያት እንደሆነ ላሳምንክ ባይገርምክ ከ4 ዓመት በፊት ማለት ነው 5 ዓመት በፊት ሸልተር ውስጥ ሆኜ ነው ከሸልተር ውጣ እያሉኝ እየለመኑኝ ነው ውጣ አንተ ልጅ መውጣት አለብህ ቤትክ ተከራይ የዛኔ ባንክ አካውንቴ ውስጥ ስንት ብር ነው ያለው $300 ቆይ ጠብቀኝ $300 ብቻ ነው ያለው ባንክ አካውንቴ ውስጥ $300 ይዤ ከሸልተር ውጣ እየተባልኩኝ ነው ካናዳ ምን እንደሆነች አላቅም የዛኔ ምን ለማድረግ ነበር ምርጫ የዛኔ ሳይክል መግዛት ምክንያቱም ቀላሉ ስራ ኡበር ነበር እንግሊሽ አልችልም ነበር ያኔ ያህል የዛኔ ኡበር ጀመርኩኝ ሳይክል ገዝቼ $300 ሳይክሏን ገዛሁኝ ከዛ ኡበር ጀመርኩኝ በተመሳሳይ ቀን ነው ምልክ ሳይክሉ ሱነዳ እንግዲህ ብርድ ነው ያለው በጣም ቅዝቃዜ ያለ እጄ መንቀሳቀስ አልችልም እንዳለ እግሬ ማለት ነው ደንዝዟል መቀመጫ ላይ ራሱ እየሰራ አልነበረም የዛኔ የዛች ቀን አስተዋውሳለሁ $150 ብቻ ነው ሰርቼ ያልኩት እሺ ጥሩ ደስ ብሎኛል ኢቭን ተሰቃይቼም በሆን ማለት ነው ገንዘቤን ሴቭ አድርጌያለሁ የቤት ኪራይ ለመፈለግ ማለት ነው በነገው ለታ ተነሳሁኝ ምን አሉኝ አዶናይ ባክህ ውጣ እንዳንተ ያሉ ወጣቶች ሬፊውጂ መጥቷል ከሌላ ሀገር መቀየር አለብን ውጣ አሉኝ እሺ ወጣለሁኝ ባካችሁ 2 ቀን ብቻ ስጡኝ አዲስ ሳይክል ገዝቻለሁ ስራዬን እሰራለሁኝ ገንዘብ ትንሽ ሴቭ አድርጌ ወዲያውን ወጣለሁ ኦልራይት ጥሩ ጧት ተነሳሁኝ ልብሴን አደረኩኝ ጃኬቴን አረኩኝ ብርድ ስለነበረ ወደ ውጭ ወጣው ሳይክሌ ለመፈለግ የቆለፍኩባት ቦታ ሳይክሏ አይታለች ተሰረቀች ወንድሜ እንዴት እንዳለቀስኩኝ ልነግርህ አልችልም እንዴት ተስፋ እንደቆረጥኩኝ ልነግርህ አልችልም እንዴት በእግዚአብሔር እንዳማረርኩኝ ልነግርህ አልችልም ሳይክሌ ተሰርቆብኝ ወደ ዘበኛው ተመለስኩኝ እባክህ ሳይክሌን አፋልገኝ ምንም ልናደርግ አልችልም አለኝ ካሜራውን ላሳይቃለኝ ካሜራውን ከፈት ነው የሆነ ነጭ ሌባ ነው ሆምለስ ነው ሰብሯት በሰከንዶች ነው ምልክ ስብርብር አድርጓት ይዟት ሄደ ምንድነው የምናደርገው ታዲያ ብር የለኝም መውጣት አልችልም እኔ በረንዳ እንዳደር ነው የምትፈልጉት የለኝም ብር ምንም ማድረግ አንችልም መውጣት አለብህ አሉኝ የዛኔ ነው ምልክ ወንድሜ እኔ ከሰው ፊት አልቅሻ አላቅም የዛኔ አለቀስኩኝ የዛኔ ማልቀስ ጀመርኩኝ የዛኔ የጮህኩት ልነግርህ አልችልም እንዴት እንዳለቀስኩኝ ማናጀሯ የቢልዲንጉ ማናጀሯ እስከምትሰማኝ ድረስ ማለት ነው እኔ የሚሄድበት ቦታ የለኝም ሳይክል ገዝቼ ሳይክሌ ተሰርቃብኛለች እንዴት አድርጌ ነው ምሰራው እንዴት አድርጌ ነው ቤት ኪራይ የምወጣው የለኝም በቃ አልኳቸው አለቀስኩኝ ከልቤ ነው ምልክ ወንድሜ ከዛ ማናጀሯ አየችኝና ና ወደ ኦፊስ ያለችኝ ወደ ኦፊሷ ወሰደችኝ ገባሁኝ ምን ልትለኝ ይሆን እያለቀስኩኝ ነው እኔ ማርያም ተስፋ ቆርጫለሁ ምናምን በቃ ንዴት ውስጥ ያለሁት አሁን ለምን ነው የምታለቅሰው አለችኝ አይ በቃ እንደዚህ እኔ በቃ መውጣበት የለኝም $300 ነበረኝ ባይኪን ገዛኋት ከዛ ባይኳ ደግሞ በአንድ ቀን ውስጥ ተሰረቀችብኝ በቃ እንዴት አድርጌ ነው የምሰራው የለኝም ብር እንዴት አድርጌ ያወጣለሁ ማልቀስ ጀመርኩኝ በቃ አለቅሳለሁ ዝም ብላ ታየኛለች እሷ ከዛ ወንድሜ መጨረሻ ላይ ምን እንዳለችኝ ታውቃለህ አዶናይ አይዞክ አንድ ሩም አለችን ላይ እዛው ሄደክ መቆየት ትችላለህ ለስንት ጊዜ አልኳት እንደፈለግከው አለች ወንድሜ ህይወት ማለት ነው ኮርኩማ መሬት ስታወድቅህ ተስፋ ትቆርጣለህ ተስፋ ስትቆርጥ ማን ነው የሚደርስልህ እግዚአብሔር የዛኔ እግዚአብሔር ነው የደረሰልኝ እኔ ለምን እንደዛ እንዳለቀስኩኝ ራሱ አላቅም ለምን እንደዛ እንዳለቀስኩኝ አላቅም ከልቤ ነው ምልክ ፍቅፍቅ ብዬ ለምን እንዳለቀስኩኝ አላቅም ማናጀሯ እስከምትሰማኝ ድረስ እሷ ደግሞ ልቧ ላይ ምን አርፎ ያ ቤት እንደሰጠችኝ እኔ አይገባኝም ስንት ወረፋ ነበር ልንገርክ ወንድሜ ስንት ወረፋ ቤተሰቦች እንዳለ ወደዛ ነው የሚያስገቧቸው ስንት ወረፋ ነው ያለው ወደ ወር ነው የምትጠብቀው 2 ወር 3 ወር 4 ወር የሚጠብቁ 1 አመት የሚጠብቁ ማለት ቤተሰቦች ማለት ነው እኔ ግን ወዲያውኑ ሰጠችኝ ለዛም ነው አንተ አሁን በስቃይ ያለፍክ ነው ያለው መሬት ነክተሃል እድሎች እያመለጡ ነው ሊሳካልህ አልቻለም እየተሰቃየን ያለው እየፈጋን ያለው ወንድም አለም ግን እያለፍክበት ያለው ሁሉ ነገር እግዚአብሔር እያስተማረክ ነው ያለው
ያንተ ህይወት ካንተ በላይ እግዚአብሔር እየተቆጣጠረው ነው ያለው። አንተ የምትቆጣጠረው ይመስልሃል ህይወትክ፣ አትቆጣጠረውም። አንተ ወንድም አለም እግዚአብሔር ነው እየተቆጣጠረክ ያለው። ሆን ብሎ ማለት ነው ዲዛይን ያደርጋል። በቃ ወደዛ ቦታ እንድትሄድ፣ እዛ ቦታ ላይ ሄደክ እንድትጎዳ፣ እዛ ቦታ ላይ ሄደክ በዛው እድል እንዲያመልጥክ፣ እዛ ቦታ ላይ ሄደክ እንድታለቅስ፣ እዛ ቦታ ሄደክ እንድትባረክ። በስቃይክ ልክ በረከትህም ትልቅ ነው። እሱን ነው የተማርኩት። የዛኔ ያ ህይወት የማያልፍ መስሎኝ ነበረ። ሳለቅስ ማለት ነው እኔ አልቆልኛል ብዬ ነበረ። አገር ቤት ልመለስ በቃ ምን ያደርግልኛል ይሄ። ግን አሁን ሆኜ ወደ ኋላ ተመልሼ ሳየው አመሰግናለሁኝ። እንደውም በዛ ስላለፍኩኝ ቆሜ አንተን ምስክርነት እንደሆነ ካግዞኛል። ተስፋ እንዳትቆርጥ ወንድሜ፣ ሁሉም ያልፋል። እወድሃለሁ።